ክብር ለጌታ ይሁን። ኤፌሶን መልእክት ምዕራፍ 6 ከቁጥር 10 እስከ 24 ያለውን መዝጊያ ከኔ ጋር አብረን እንድናነብ ለእግዚአብሔር ቃል ክብር እንድንቆም ጋብዛችኋለሁ። የኤፌሶን መልእክት ምዕራፍ 6 ከቁጥር 10 ጀምሮ እስከ ቁጥር 24 ያለውን አብረን እናነባለን። ሁላችሁም ካወጣችሁ እንደዚህ ይላል። በቀረውስ ይላል። የእናንተም ይላል። እሺ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። የዲያብሎስን ሽንገላ ተቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ካለቆችና ከስልጣናት ጋር ከዚህም ከጨለማው ዓለም ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንን ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞም የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለ እኔ ለምኑ። ስለ ወንጌልም በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ ስለ እርሱ በግልጥ እናገር ዘንድ ለምኑ። ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደውን ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉን ያስታውቃችኋል። ወሬያችንን እንድታውቁና ልባችሁን እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን። ጌታችንን ኢየሱስ ክርስቶስን ባለመጥፋት ከሚወዱ ሁሉ ጋር ጸጋ ይሁን፣ አሜን። እናመሰግናለን። ሰሞኑን የነበረው ሐሩር ከሰማይ በተከፈተና በመጣ ዝናብ እግዚአብሔር ሆይ ቀና ቀና እንዳለ አዋራውም እንደተነሳ እንደገናም አረንጓዴው ብቅ ማለት እንደጀመረ እኛም ደግሞ እግዚአብሔር አምላካችን ይህን በረሃ በሕይወታችን ያለውን ድርቀት ሊያለመልም የሚችለው ያንተ ቃል ነው። የቃል ዝናብ በእኔና በሕዝብ ላይ የዘነበ ይሆን። ጌታ እግዚአብሔር አምላካችን ሆይ እነሆ የምድርን ፊት ታድሳለህ ተብሎ እንደተጻፈ ዛሬም ለእኔና ለዚህ ጉባኤ የቃል ውሃ የተለቀቀ ይሆን። እባክህን እንደገና አስተምረን፣ መረዳት እንድንችል አእምሯችን የተከፈተ ይሆን። የትኛውም የጨለማ ኃይል በኢየሱስ ስም የታሰረ ይሆን። እግዚአብሔር ሆይ ከእውነት ጋር አገናኘን። እንደገና ደግሞ ሰርቫይቭ እንድናረግ ኃይል እንድናገኝ ቀና እንድንል በቃል ውስጥ ደግሞ ብርታት ላክልን። ታናሹን ሰው በመንፈስ እርዳኝ። ይህንን ሕዝብ ደግሞ በብዙ ጸጋ ክደነው። እንወዳሃለን ደግሞ እናከብረሃለን በጌታ በኢየሱስ በኩል አሜን። የመልእክቴን ርዕስ የሰጠሁት በቀረውስ የሚል ነው። እንግዲህ ሐዋርያው ጳውሎስም በቀረውስ ብሎ ስለጀመረ እኔም ደግሞ የዚህን መልእክት የዚህን ክፍል ዳሰሳችንን እንደ ርዕስ መስጠት የምትፈልጉና የምትጽፉ ሰዎች በቀረውስ የሚል ርዕስ ነው የሰጠሁት። እንግዲህ በዚህ ክፍል ላይ ሐዋርያው ጳውሎስ የምልልስ ትምህርትን ካጠናቀቀ በኋላ በመጨረሻ ማድረግ ስለሚገባቸው ነገር ደግሞ ያነሳል። እንደምታውቁት ከዚህ በፊትም እንደነገርናችሁ ከምዕራፍ 4 ጀምሮ እስከ ምዕራፍ 6 ቁጥር 9 ድረስ የምልልስ ትምህርቶችን መመሪያዎችን ነው የሚሰጠው። ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 በክርስቶስ የተደረገልን ነገር አለ። ከምዕራፍ 4 ጀምሮ እስከ ምዕራፍ 6 ቁጥር 9 ድረስ ደግሞ እንደተደረገለት ሰው በዚህ መንገድ እንመላለስ እያለ ኢንስትራክሽን ነው የሚሰጠው። ጳውሎስ ይህንን የምልልስ ትምህርቱን ከጨረሰ በኋላ በመጨረሻ ሊያደርጉት ስለሚገባ ነገር ደግሞ በቀረውስ ብሎ ያነሳል። ይሄው ምንድነው በቀረውስ የሚያስፈልገው ብላችሁ ስትሉ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። እኔም ዛሬ ለእናንተ እላችኋለሁ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። በጌታና በኃይሉ ችሎት ሁለት ነገር ነው የሚያነሳው። የብርታት ምንጭ ብሎ የሚያነሳው ጳውሎስ አንደኛው ጌታን ራሱን ነው።
ጌታ የመበርታታችን ምክንያት ነው እና እንድንበረታ የሚያደርገን ራሱ ጌታ ነው ይላል ጳውሎስ። ጌታ ብቻም ደግሞ አይደለም። በኃይሉ ችሎት የሚለውን አዲሱ መደበኛ ትርጉም ምንድነው የሚለው? ብርቱ ከሆነው ኃይሉ ይላል። እግዚአብሔር የተባረከ ይሁን። ስለዚህ ጳውሎስ እያለ ያለው ምንድነው? በርቱ ወገኖች ሆይ we have to encourage, we have to በቃ መቆም አለብን፣ መበርታት አለብን፣ መጠንከር አለብን፣ መጽናት አለብን የሚል ግብዣ ነው የሚያቀርበው ጳውሎስ። እንግዲህ በቀረው ሲል የመልእክቱ ትርፍራፊ ሳይሆን ዋነኛ ነገር ነው። ፋይናሊ ማለት ነው። ይሄንን ጉዳይ ያለ መጣና ፋይናሊ ግን ይሄንን አድ ማድረግ እንዳትተው ይላል። ምን? መበርታትን። እግዚአብሔር አምላክ ለዘላለም የተባረከ ይሁን። ጸልያለሁ እግዚአብሔር ዛሬ በመንፈሱ መበርታትን ይላከለን። መበርታት ያስፈልጋል። ስትሬንግዝነስ ያስፈልጋል። እግዚአብሔር እንድንበረታ ይፈልጋል። ስለዚህ ጳውሎስ በቀረውስ በጌታና በኃይሉ ችሎት ምን ያላችሁ ሁኑ ይላል። በርቱ፣ ጠንክሩ፣ ቁሙ፣ ጽኑ ይላል። ለምንድነው ጳውሎስ መበርታት ያስፈልገው ስትሉ አንድ ነገር አለ ይላል። መንፈሳዊ ውጊያ የሚባል ነገር አለ ይላል። መንፈሳዊ ውጊያ የሚባል ነገር አለ፣ መጋደል አለ ይላል። ስለዚህ ምን ያስፈልጋል? መበርታት ያስፈልጋል። እንደምታውቁት ማበረታታት ወይም ደግሞ አማኞችን ኢንካሬጅ ማድረግ፣ ሞቲቬት ማድረግ የመንፈሳዊ አባት አንዱ ስራ ነው። በብሉይ ኪዳን ለምሳሌ ስናነሳ ሙሴ ልጁ የነበረውን ኢያሱን ምዕራፍ 1 ከቁጥር 6 እስከ 7 በርታ እያለ 3 ጊዜ በአንድ ክፍል ውስጥ ይናገራል። እንግዲህ በርታ፣ እንድትበረታ ብያለሁ። በርታ፣ ከዚህ የሕግ መጽሐፍ ወደ ቀኝም ወደ ግራም አትበል። በርታ፣ ከፊት ውጊያ አለ፣ ከፊት ፍልሚያ አለ፣ ከፊት የምትገጥማቸው ነገስታቶች አሉ። መበርታት ያስፈልጋል ይለዋል። በአዲስ ኪዳንም እንደዚሁ ስንመለከት ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ መንፈሳዊ ልጁ ለሆነው ለጢሞቴዎስ ልጄ ሆይ አንተ ግን በክርስቶስ ባለው ጸጋ ምን በል ይለዋል? በርታ ይለዋል። ለምን? እንደ በጎ ወታደር ሆነ ከኔ ጋር መከራ ልትቀበል ፋይት ልታረግ። እግዚአብሔር የተባረከ ይሁን። ዛሬማ ጸልያለሁ እግዚአብሔር የምንጋደልበትን ቅባት ይሰጠናል። አረ በደንብ አሜን በሉ ባካችሁ። የምንጋደልበት ይሄ መጋደል ምን አይነት ነው ይላል ጳውሎስ? በርታ፣ በክርስቶስ ባለው ጸጋ በርታ የሚለው መልካሙን ገድል ትጋደላለህ ከኔ ጋር ይለዋል። የጉድ ፋይት ማለት ነው። ስለዚህ እንድትዋጋ ምን ያስፈልጋል? መበርታት ያስፈልጋል። ለዚህ ነው ጳውሎስ እንደ አማኞች የኤፌሶንን ቤተክርስቲያን በቀረውስ ወንድሞች በጌታና በኃይሉ ችሎት በርቱ፣ ለምን ፋይቲንግ አለ እያለ የሚናገረው። አማኝ በምድር ህይወቱ ሲኖር ምንድነው ውጊያ በጣም ኦቪየስ ነው። በጣም እቺ ነገር ስሙኝ። አማኞች ዘንድ ሁለት አይነት ጽንፍ አለ። አንደኛው ጽንፍ መንፈሳዊ ውጊያ የሚባል ነገር የለም የሚል አንድ ዋልታ ረገጥ አስተሳሰብ አለ። አንደኛው ደግሞ አስተሳሰብ ምንድነው? ሁሉን ነገር መንፈሳዊ ውጊያ የማድረግ አባዜ። በቃ ሁሉን ነገር ለምሳሌ እያየም ካልሄደ ዛፍ ከመታውም ተዋጋኝ የሚል እየሰማችሁ ነው። ሁሉን ነገር አንድ ጓደኛ ነበረኝና እንደዚህ እያለ የሚያራግፍ ምን ሆነ ነው ስለው መናፍስቶች አረፉብኝ ይላል። የሰይጣን አየር ማረፊያ ነው እንደለዋለሁ እኔ ኔቨር። እንዲህ ሁሉን ስፒሪት የማድረግ ይሄ ስፒሪቹዋሊስት ይሉታል ፈረንጆቹ። በቃ ሁሉን ነገር የማመንፈስ የራሱንም ስተት በሰይጣን ላይ ማላከክ ባለማስተዋሉንም በሰይጣን እንደዚህ ጥግ ይዞ ሁሉን የማመንፈስ ባህሪ አለ። አንዳንዱ ደግሞ ኖ መንፈሳዊ ውጊያ የሚባል ነገር የለም፣ ዝም ብላችሁ ነው የምትጮሁት፣ ይሄ ላንቃችሁን የምትበጥሱት ምንድነው? የለም እንደ ነገር ክርስቶስ በመስቀል ላይ ኦልሬዲ ምን አድርጎታል? ድል አድርጎታል። ስለዚህ ድል በተደረገ ህይወት ውስጥ ነው የምትኖረው እንጂ ውጊያ የሚባል ነገር የለም ይላሉ። ሁለቱም ጽንፎች መጽሐፍ ቅዱሳዊ አይደሉም። ምንድነው መጽሐፍ ቅዱሳዊ መርህ ካላችሁ ጳውሎስ በኤፌሶን መልእክት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ላይ የሚያስቀምጠው ተቀምጣችኋል ነው የሚለው። ይሄንን የሚሉት ዎችማን የሚባሉ መጽሐፍ ቅዱስ ሰው ናቸው ሲያስተምሩ። ኤፌሶን ምንድነው ለርሶ ሲባሉ ሲት ዎክ ስታንድ ነው ይላሉ። ኤፌሶን መልእክት ለርሶ ምንድነው ጆን ዎችማኒ? 3 ነገር ነው፣ መቀመጥ፣ መመላለስ እና መቆም ነው ይላሉ። እንዴት ስትሏቸው ምዕራፍ 1 ምዕራፍ 2 ምዕራፍ 3 በሰማያዊ ስፍራ ከክርስቶስ ጋር ተቀምጠናል። አሜን አትሉም እንዴ? ምዕራፍ 4 ምዕራፍ 5ስ እንራመዳለን በክርስቶስ ጸጋ ደግሞ ክርስትናን ወክ እናረጋዋለን ይሏቸዋል። ምዕራፍ 6ስ ቆመን ደግሞ ከኃያላን መናፍስት ሰራዊት ጋር ደግሞ እንዋጋለን ይላል። ስለዚህ ባጭሩ ኤፌሶን ምንድነው ካላችሁኝ ኤፌሶን ሲት ዎክ ስታንድ ነው። ስለዚህ ክርስቶስ በአብ ቀኝ አስቀምጦናል፣ ድል አድርጎልናል። የጠላትን ኃይላት ሁሉ ድል ነስቷል። አለቅነትን፣ ስልጣናትን፣ ጌትነትን፣ ገዢዎችን ኮንከርድ አድርጓል፣ አሸንፏል። አዎ በተሸነፈ ዓለም ውስጥ ነው የምንኖረው። ግን ደግሞ እንደ ልጅ ምንን እንለማመዳለን ካላችሁ ውጊያን እንለማመዳለን። ስለዚህ ፋይት ማድረግ በጣም ያስፈልጋል። ቆሞ ጸንቶ መዋጋት ያስፈልጋል ማለት ነው። እግዚአብሔር ለዘላለም የተባረከ ይሁን።
ይህንን መልእክት ክፍል ማለትም ኤፌሶን መልእክት ምዕራፍ 6 ከቁጥር 10 ጀምሮ እስከ 24 ያለውን ለአራት ከፍለን እንድናየው ፈልጋለሁ። አንደኛው ከቁጥር 11 እስከ 13 የሚለው የእግዚአብሔርን ዕቃ ጦር ሁሉ አንሱ ልበሱ ነው የሚለው። ከቁጥር 11 እስከ 13 ጳውሎስ አማኞችን በክርስቶስ በጌታ ባለው ኃይልና ችሎታ በርቱ ይላቸዋል። ፎር ዋት ፐርፐስ ስትሉ ለመንፈሳዊ ውጊያ መበርታት ያስፈልጋል ይላል። ለውጊያው የሚያስፈልገው ደግሞ ግብአት ምንድነው ይላል? የእግዚአብሔርን ዕቃ ጦር ሁሉ ማንሳትና መልበስ። አስተውሉ፣ የተናገርኩበትን ቃል ከሰማችሁ አዲሱ መደበኛ ትርጉም እንደዚህ ይላል፣ የእግዚአብሔርን ዕቃ ጦር በሙሉ ነው የሚለው። የ54ቱ እትም ሁሉ ይላል። አንደኛ የእግዚአብሔርን ዕቃ ጦር ሁሉ ወይም በሙሉ ነው ማንሳት ያለብን። ምን ማለት ነው? አንዱን ጥሎ አንዱን ማንሳት አይቻልም። ኦኬ። ሌላው የእግዚአብሔርን ዕቃ ጦር አንሱ የተባልነውን ማንሳት አለብን፣ ልበሱ የተባልነውን መልበስ አለብን። በጣም ከሰማችሁኝ እያልኩ ያለሁት መልበስ ያለብንን ማንሳት የለብንም፣ ማንሳት ያለብንን መልበስ የለብንም፣ ማዛባት የለብንም። መጽሐፉ የሚለው የእግዚአብሔርን ዕቃ ጦር በሙሉ አንሱ ይላል። መለበስ ያለበትን ደግሞ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። እግዚአብሔር ለዘላለም የተባረከ ይሁን። ለምንድነው መልበስ ያስፈለገው ስትሉት ጳውሎስ ሁለት ምክንያት ያመጣል። እየጻፋችሁ ነው። ለምንድነው መልበስ ያስፈለገው ጳውሎስ ስትሉት፣ ለምንድነው ማንሳት ያስፈለገው ጳውሎስ ስትሉት፣ አንደኛ የዲያብሎስን ሽንገላ ትቃወሙ ዘንድ ይላል። የዲያብሎስ ሽንገላ አዲሱ መደበኛ ትርጉም የዲያብሎስን የተንኮል ስራ ይለዋል። ዲያብሎስ ምንድነው? ዲሲቨር ነው፣ ውሸታም ነው፣ አታላይ ነው። የዲያብሎስ ሀብት ምንድነው? መሸንገል ነው፣ ማታለል ነው፣ ማጭበርበር ነው፣ ሐሰት ነው የሞላው። ነገር ግን የዲያብሎስን የተንኮል ስራ ትቃወሙ ዘንድ ይላል። ልበሱና አንሱ ይለናል። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ዛሬ በጠላቶቻችን ላይ ጠቢባን ያደርገናል። የሰማኝ ሰው ካለ ረገጥ አድርጎ አሜን ይበለኝ። እግዚአብሔር ዳዊት እንዲህ አለ አይደል? ከጠላቶቼ ይልቅ ጠቢብና አስተዋይ ያደረከኝ ብሎ አለ አይደለ? እግዚአብሔር ዛሬ በጠላቶቻችን ላይ እንድንጠበብባቸው ያደርገናል። እንዴት ካላችሁ ከሕጉ ታምራቱን ይሰጠናል። ኢየሱስ ለዘላለም ጌታ ነው። እዚህ ቤት ያለ ሰው ሁሉ ዛሬ ማታ ይለብሳል፣ ያነሳል። ከዚህ የተነሳ የዲያብሎስን ሽንገላ ይቃወማል። ትቃወሙ ዘንድ የሚለው በእርግጥኛ እንደለመድነው አይነት አይደለም። መጽሐፉ እንግዲህ አንዱ ስብከት ላይ የሰባኪ ትልቁ ፈተና ምንድነው? ለመጽሐፉ ታማኝ መሆን አለበት። ስለዚህ ኤፌሶን ላይ ጳውሎስ ያላለውን ካልኳችሁ በጣም ተበልቻለሁ ማለት ነው። እግዚአብሔር ዘንድ ምንም ሪዋርድ የለኝም። ምክንያቱም የእግዚአብሔርን ቃል በቅንነት የሚያስረዳ የማያሳፍር ወይም የማያፍር ሰራተኛ አድርገህ ራስን አቅርብ ስለሚል የሚለውን ማለት አለብን። ትቃወሙ ዘንድ የሚለው በአዲሱ መደበኛ ትርጉም ትቋቋሙ ዘንድ ነው የሚለው። በግሪኩም አጻጻፍ ላይ ሬዚስት ታደርጉ ዘንድ ነው እንጂ የሚለው አሁን እኛ እንደለመድነው አይነቱ የተቃውሞ ጸሎት አይደለም ጳውሎስ የሚያነሳው። ምን ማለት ነው? አሁን እኛ የለመድነው መንፈሳዊ ውጊያ አይነት ስልት መጠቀም ልክ አይደለም አላልኩም። በጥልቅ ያለው በአየር ላይ ያለው የሚርመሰመሰው በባህር ውስጥ ያለው ከገለጠላችሁ ውጉት። እየሰማችሁ ነው። ጳውሎስ ግን የዲያብሎስን ሽንገላ ትቃወሙ ዘንድ በኢየሱስ ስም ብለናል። ለምንቃወም የዲያብሎስን ሽንገላ የዲያብሎስን ሽንገላ በእግዚአብሔር እውነት ነው ዲፊት የምናደርገው፣ ሬዚስት ነው የምናደርገው። ትቃወሙ ዘንድ የሚለው ሬዚስት ታደርጉ ዘንድ፣ ዲፊት ታደርጉ ዘንድ፣ ትቋቋሙት ዘንድ ነው የሚለው። ለምን ካልከኝ የመናፍስቱ ዓለም ሽንገላን መወርወሩን አያቆምም። ሐሳብ ወደ አእምሮአችን እንደዚህ ይላል። አንድ መጽሐፍ ሳነብ በአንድ ፐር ሰከንድ ውስጥ 7000 ሐሳብ ወደ ሰው አእምሮ ይወረወራል። ስለዚህ የመናፍስቱ ዓለም ይወረውራል ብዙ ሐሳብ፣ ብዙ ውሸት፣ ብዙ ሽንገላ በሚዲያ በምናየው፣ በምንሰማው፣ በስሜታችን በቃ በምናቀው ሁሉ ሐሳብ ይወረውራል፣ ሽንገላ፣ ውሸት ይወረውራል። እኛ ግን በእግዚአብሔር እውነት ላይ በመቆም ውሸቱን እንቋቋመዋለን። እስቲ ጮክ በሉና እቋቋመዋለሁ በሉ እስቲ ባካችሁ፣ እቋቋመዋለሁ። ኢየሱስ ለዘላለም ጌታ ነው። ልበሱ አንሱ የተባለው አንደኛ የዲያብሎስ ሽንገላ እንድንቋቋም ነው። እዛው ላይ ሁለተኛው ምን ይላል? ውጊያ ወይም ተጋድሏችን ከስጋና ከደም ጋር ስላልሆነ ነው። የእግዚአብሔርን ዕቃ ጦር ወይም መንፈሳዊ የመዋጊያ ቱልስን መልበስና ማንሳት ያለብን ውጊያው የእጅ በእጅ ጨበጣ የምድራዊ የስጋዊ ውጊያ ወይም መጋደል አይደለም። ስፒሪቹዋል ዋርፌር ነው የምናደርገው። በአይን የሚታይ አይደለም። ምክንያቱም በጳውሎስ በቆሮንቶስ መልእክት ላይ እንዳለው ምን አይደል መጋደላችን እንደ ስጋዊ አይደለም ማለት ነው።
እግዚአብሔር ለዘላለም የተባረከ ይሁን። ስጋዊ አይደለም። ንፋስንም እንደመጎሸም አሁን ንፋስ መጎሸም ማለት አሁን ንፋስ ይዤ ብመታው እየጎሸምኩት ነው። ምመታው ኃይል የለም፣ ሪአክሽን የለም። መንፈሳዊ ውጊያም ደግሞ እንደዚህ አይደለም። ስጋዊም አይደለም ደግሞ እንዲሁ ዝም ብሎ አየር ላይ የምናደርገውም አይደለም። ስራ የሚሰራበት ነው። ሪል ነው። መንፈሳዊ ውጊያ ሪል ነው። ልንክዳው አንችልም። አለ፣ አዎ አለ። ስለዚህ የምንጋደለው ከስጋና ከደም ጋር አይደለም። ስለዚህ ምን ማድረግ አለብን? የእግዚአብሔርን ዕቃ ጦር ስፒሪቹዋል የመዋጊያ ቱልሶችን መልበስና ማንሳት ያለብን ለዚህ ነው ማለት ነው። ውጊያ አለብን። ዝም ብለን አይደለም የምንኖረው። ተባርከናል፣ አዎ ደግሞ እንዋጋለን። ስማችን በሕይወት መዝገብ ላይ ተጽፏል፣ አዎ ደግሞ እንዋጋለን። ዓለም ሳይፈጠር በክርስቶስ ተመርጠናል፣ አዎ ደግሞ አሁን ባለው ዓለም ላይ መንፈሳዊ ውጊያ እናካሄዳለን። እስቲ ጮክ በሉና አሜን በሉ ባካችሁ። ስለዚህ ውጊያ አለብን። መጋደላችን ከስጋና ከደም ጋር አይደለም፣ ፊዚካል አይደለም፣ ስፒሪቹዋል። ስለዚህ ነው ስፒሪቹዋል ቱልስ መያዝ ያለብን ማለት ነው። እና ጳውሎስ እንደዚህ ይላል፣ የምንዋጋው ከማን ጋር ነው ስትሉት ከዚህ ከጨለማው ዓለም ይላል። አግኝታችሁታል? የምንዋጋው ከማን ጋር ነው? ከዚህ ከጨለማ ዓለም አንደኛ ገዢዎች፣ ሁለተኛ ስልጣናት፣ ሶስተኛ ኃይላት፣ አራተኛ እርኩሳን መናፍስት ይላል። ምን አለ ጊዜ ቢኖር እያንዳንዱን ተንትኜ ባሳየዋችሁ፣ ግን እንደ ብርሃን ጻፊ ጊዜ የለም። ገዢዎች፣ ስልጣናት፣ ኃይላት፣ እርኩሳን መናፍስት ይላል። እነዚህን እኔ በሶስት ካታጎራይዝ አድርጌ ላስቀምጥላችሁ። የመናፍስቱ ዓለም ውቅር ወይም ደግሞ የሰይጣን መንግስት አደረጃጀት ነው ጳውሎስ እዚህ ጋር የሚያሳየው። ልክ የምድራዊው የግዑዙ ዓለም አደረጃጀትም ከዚህ ጋር ይመሳሰላል። በደንብ አድርጋችሁ ስሙኝ። አንደኛው ምንድነው? ሎካል ስፒሪትስ ናቸው። አሁን የሚያነሳቸው ለምሳሌ አሁን የዱከም ከተማ መናፍስት አሰራር አለ። ሎካል ስፒሪትስ ነው ጳውሎስ የሚያነሳው። ሁለተኛው አይነት ደግሞ ቴሪቶሪያል ስፒሪት ነው። የኦሮሚያ ክልልን የሚገዛ ማለት ነው። አካባቢያዊ ገዢ የሚባል ደግሞ አለ። ሩለርስ ኤንድ ኦቶሪቲስ ደግሞ የሚላቸው አሉ። እነዚህ ደግሞ በክፍለ አህጉራትና በዓለም ደረጃ ደግሞ የሚገዛ አሰራር አለው። ስለዚህ ምንድነው? ስፒሪቹዋል ሃይራርኪ ነው። ኦኬ ዱከም የሚገዛው የመንፈስ አሰራርና ቢሾፍቱ የሚገዛው አንድ አይደለም። ራሱ ቢሾፍቱ ከተማ ውስጥ እኛ ቸርች አካባቢ የሚገዛና ቀበሌ አንድ የሚገዛው አንድ አይደለም። ቴሪቶሪያል ስፒሪት የሚባል አለ። አንዳንድ ሰፈር ትውልዱን ሁሉ ሴተኛ አዳሪ የሚያደርግ ነው። አይታል። አንዳንድ ሰፈር ደግሞ ቁማርተኛ የሚያደርግ ነው። አንዳንድ ሰፈር ደግሞ ጠላ ቤት ነው። አንዳንድ ሰፈር ደግሞ ጉስቁልና ነው። አንዳንድ ሰፈር ደግሞ ዘመናዊ ጭፈራ ነው የሚያደርገው። እግዚአብሔር ዛሬ አይኖቻችንን ያበራል። በእግዚአብሔር እውነት እንገጥማቸዋለን። አይኖቻችሁ እየበራ ነው። አንዳንድ ጊዜ በእኛ ዘራረግ ውስጥ የሚሰራ አለ። የኛ ዘራረግ ውስጥ የሚገዛ ማለት ነው። አየ እንደሱም ነው ሊበራልን የሚያስፈልገው። በተረዳነው ልክ መናፍስቱን ዓለም እናሸንፈዋለን። አንዳንድ ቤተሰብ ላይ የሚሰራ አለ። እነንትና ቤተሰብ የሚሰራ እኛ ዘር ላይ የሚሰራ አይደለም። እኛ ዘር ላይ ይሰራ ማለት አለም፣ በሌላ ገጽታ ግን ይሰራል ማለት ነው። ስለዚህ ጳውሎስ ሎካል ስፒሪት፣ ቴሪቶሪያል ስፒሪት፣ ሩለርስ ኤንድ ኦቶሪቲስ የሚባሉ አሉ። ኃይላት፣ ስልጣናት፣ ገዢዎችና ደግሞ ሌመን የሆኑ ርኩሳን መናፍስቶች አሉ ይላል። መጋደላችን ከዚህ ከጨለማው ዓለም አገዛዝ ጋር ነው። ባይዞ እኔ ደስ የሚል ምን ታውቃላችሁ? ከዚህ ከጨለማው ዓለም አገዛዝ ጋር ነው የምንዋጋው ሲል የሚያሳየኝ ከ1 እስከ 3 በክርስቶስ ያገኘነውን ፖዚሽን ነው። ማንህና ነው አንተ ከሩራል ስጋ የምትዋጋው ነው እንዴ? አሁን አንቺ አይገርምሽም እንዴ? እዚህ ዱከም የሆነ ቀበሌ ውስጥ 4 በሆነ ቤት ውስጥ ቁጭ ብለሽ ግን የምትዋጊው የት ነው? ከኃይላትና ከስልጣናት ጋር ተራግፋቸዋለህ። አረ እናንተ አሜን በሉ ባካችሁ። ለምን ስትል ኦቶሪቲ ተሰጥቶናል። እኔ አሁን የጠላቶቼ ትልቅነት ሳይሆን የሚታየኝ ከትልቁ ጠላቴ ጋር እንድጋጠም ፖዚሽንድ መሆኔ ያስደንቀኛል። ያ ነው የሚያስደንቀኝ። እግዚአብሔር ስልጣንና ኃይል ሰጥቶናል። እስቲ ቤተ ክርስቲያን ጮክ ብላ አሜን ትበል ባካችሁ። እና ጳውሎስ እዚህ ጋር ይናገራል። ከዚህ ከጨለማው ዓለም ዓለም የሚለው ቃል ኮስሞስ ማለት ነው። ኮስሞስ ማለት በግሪክ የእግዚአብሔር ተቃራኒ የሆነ ስርዓት ማለት ነው። ሌላም ቦታ የዚህ ዓለም ገዢ ብሎታል ዲያብሎስን። የዚህ ዓለም ገዢ ሲል እዛ ጋር ያለው ዓለም ደግሞ አዮን የሚል የግሪክ ቃል ነው። የዚህ ወቅት የዚህ ሲዝን ገዢ ማለት ነው። ሁሉም ዓለም ስለሚል ትርጓሜው አንድ አይደለም። እንደ አገባቡ ዓለም የሚለው ቃል ይለያያል። ኮስሞስ ማለት አሁን እዚህ ጋር የሚለው ዳርክነስ ኮስሞስ የሚለው ምን ማለቱ ነው? ጳውሎስ የእግዚአብሔር መንግስት ተጻራሪ የሆነው ያ የተደራጀው ሲስተም፣ እሱን ሲስተም የሚገዛውን ነው እኛ የምንዋጋው።
አቦ እግዚአብሔር አይኖቻችንን ይክፈት። እና ሌላው የሚገርመው ጳውሎስ ውጊያው የሚካሄደው የት ነው ስትሉት በሰማያዊ ስፍራ አንባችኋል። በሰማያዊ ስፍራ ካሉ ርኩሳን መናፍስት ጋር ነው እንዋጋው ይላል። ስፒሪቹዋል ዋርፌር የሚካሄደው እዚህ አይደለም። አረዛ ነው በሉ ባካችሁ፣ እዛ ነው። ለምን ደስ መንፈሳዊ ዓለም ላይ እዛ ሰማያዊ ሄቨንሊ ፕሌስ ላይ የምንዋጋው ለምን ደስ ስትሉ ምክንያቱም በክርስቶስ ፖዚሽን እንዴት ተደረግነው ራሱ የት ነው? በሰማያዊ ስፍራ ነው። ይሄን ለማስታወስ ምዕራፍ 1 ጋር ስትሄዱ ምዕራፍ 1 ቁጥር 3 ላይ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን እግዚአብሔር ይባረክ ይላል። የት ነው የተባረክነው? በሰማያዊ ስፍራ በሉኛ። ኤፌሶን ምዕራፍ 2 ቁጥር 6 ከክርስቶስ ጋር አስነሳን በሰማያዊ ስፍራ ከእርሱ ጋር አስቀመጠን ይላል። የት ነው የተቀመጥነው? በሰማያዊ ስፍራ። ኦኬ መንፈሳዊ ውጊያውን የምናካሄደው የት ነው? በሰማያዊ ስፍራ። ለካ ያለነው በአንድ ጊዜ ሁለት ቦታ ነው። ለዚህ ነው ክርስቲያን ደብል ሲቲዝን ነው የሚባለው። ለዚህ ነው እዛም ነን እዚህም ነን። ደግሞ እዛ ብቻ ነን ብላችሁ እዚህ የለውም መንፈስ ነኝ እንዳትሉ። እስቲ እዛም ነኝ እዚህም ነኝ በሉ እስቲ። እዛም ነኝ at the same time እዛም ነኝ እዚህም ነኝ። ደብል ሲቲዝንሺፕ ያለን እኛ ክርስቲያኖች ብቻ ነን። ክብር ሁሉ ለጌታ ይሁን። ሶስተኛው ጳውሎስ ለምንድነው የእግዚአብሔርን ዕቃ ጦር ሁሉ ልበሱና አንሱ የሚለው ካላችሁ ክፉ ቀን ሲመጣ መቋቋም እንድትችሉ ነው። አሁንም ሬዚስት እንድታረጉ የሚል ነው። መቃወም ሲል እየጮኻችሁ እንድትጸልዩ ብቻ ሳይሆን መቋቋም በህይወት ጥንካሬና ጽናት ብርታት ዲፊት እንድታረጉት ነው ይላል። የደነቀኝ ይሄ ነው። ለካ በክርስትና የህይወት ሳይክል ውስጥ ክፉ ቀን የሚባል አለ። ክፉ ቀን ባይዘው ቀኖች ክፉዎች ናቸው። ቀኖችን ክፉ የሚያረጋቸው ሰኞና ሮብ ማክሰኞ መሆናቸው አለ። በቀኑ ላይ የሚኖረው የትውልዱ መልክ ነው። የኛ ኑሮ ነው ክፉ መልካም የሚያረጋው። ስለዚህ አንዳንድ ቀን ክፉ ቀን አለ። ክፉ ቀን አሁን ብዬ ኢንተርቪው ባረጋችሁ አንዳንዳችሁ አዎ ብላችሁ ቀኑንም ወሩንም ዓመተ ምሕረቱንም ሰዓቱንም ታስታውሳላችሁ። ስለዚህ ጳውሎስ ሁሉ ጊዜ ሬዲ ሆነን እንድንቆም ያስፈልጋል። ለምን? አንድ ክፉ ኤቪል ዴይስ አሉ። ክፉ ቀን አለ። በዛን ቀን ይላል እግዚአብሔር የተባረከ ይሁን ሰይጣን ወደ ህይወታችን ይዞ የመጣውን ክፉ እኛን ሊጥል የመጣውን ነገር እንድንቋቋመው የእግዚአብሔርን ዕቃ ጦር አንሱ ነው የሚለን። አሜን። ክፉ ቀን አለ። እኔ ዛሬ ልባርካችሁ ፈቃደኛ ናችሁ? እግዚአብሔር በክፉ ቀኖቻችሁ ላይ ያቁማችሁ። አሜን። አሉ ክፉ ቀኖች የወገብ ቀበቶ የሚላሉበት፣ ትጥቅ የሚፈታበት፣ ብርታታችሁ የሚፈተንበት፣ እንደ ሴት በብርክ የምትሄዱበት፣ ሸብረክ ሊያረጋችሁ ክፉ ቀን የሚመጣ ቀን አለ። እባረካችኋለሁ። በእነዛ ቀኖች ላይ ቆሙ። እየባረኳችሁ ነው። ከአፌ በረከት እየወጣ ነው። በእነዚህ ቀኖች ላይ ቆሙ። ወገባችሁ አይፈታ፣ ጉልበታችሁ ሸብረካ ይበል። በጌታ ኃይልና ችሎታ የበረታችሁ ሁኑ። አሉ ክፉ ቀኖች አሉ። በዛን ቀን ጸንተን እንድንቆም የእግዚአብሔርን ዕቃ ጦር ማንሳት አለብን። ፕሬዝ ዘ ሎርድ። ክፉ ቀን ማምለጥ የምንችለው በዚህ ነው። እግዚአብሔር ለዘላለም የተባረከ ይሁን። የሚነሳውን እና የሚለበሰውን የእግዚአብሔርን ዕቃ ጦር ካነሳና ከለበስን የዲያብሎስን ሽንገላና ክፉ ቀን ስለምንቋቋም ጸንተን መቆም እንችላለን። ስለዚህ ሁሉን ከፈጸማችሁ በኋላ ጸንታችሁ ቁሙ ይላል። በቃ ሁሉን ከፈጸምክ በኋላ ከተቋቋምክ ጸንተህ ትቆማለህ። ማንም አይነቀነቅህም ማለት ነው። ሁለተኛው ይሄንን ክፍል ከፍለን እንድናይ የፈለኩት ከቁጥር 14 እስከ 17 ነው። ከኔ ጋር ናችሁ? የዕቃ ጦር አይነቶች ናቸው። ጳውሎስ ይሄንን መልእክት የጻፈው ከየት ነው? እስር ቤት። ቴንክ ዩ እራት በኋላ ጋብዝሻለሁ። ጳውሎስ ይሄን መልእክት የጻፈው ከየት ነው? ከእስር ቤት። ጮክ በሉና ተናገሩ። ልክ ናችሁ፣ ድገሙት። እስር ቤት። ስለዚህ ጳውሎስ የታሰረው ሮም እስር ቤት ነው። ስለዚህ ምን እያየ ነው ማለት ነው? የሮም ወታደር እያለ ነው። ቪዥዋላይዝድ የሚያደርገው የሮም ወታደርን ነው። ስለዚህ መልእክቱን ሲጽፍ ስለ ውጊያ ሲያነሳ ያ የሮም ወታደር የለበሰውን አይነት አለባበስ የእግዚአብሔር ዕቃ ጦርም በዛ እየመሰለ ይጽፋል ማለት ነው። ስለዚህ የጦር ዕቃዎቹ ምንድናቸው? ከ14 እስከ 17 አንደኛው የእውነት ቀበቶ ወይም ዝናር። አሁን እኔ እንዳረኩት አይነት መታጠቂያ ማለት ነው። ስለዚህ የዕቃ ጦሮቹ እነዚህ ናቸው። የእውነት ቀበቶ መታጠቅ በጣም ቤዚካል ነው። ወታደር በውጊያ ስፍራ ያለውን መሳሪያ በሙሉ ሊሸከም የሚችለውና እንደሚገባ ሮጦ ፋይት ማድረግ የሚችለው ምን ካለ ነው? ከታጠቀ ነው። ካልታጠቀ ያው ታውቃላችሁ ቶሎ ይማረካል። ስለዚህ የእውነት ቀበቶ ይላል ጳውሎስ። ከኔ ጋር ክፍሉን እያየን ብንሄድ ደስ ይለኝ። ቁጥር 14 ላይ
እንግዲህ ወገባችሁን በእውነት ታጥቃችሁ ይላል። ወገባችሁን በእውነት ታጥቃችሁ። ይሄ በእውነት መታጠቅ የሚለው ምንድነው? የእውነትን ህይወት መለማመድ ነው። ዙሪያችሁን የእግዚአብሔር እውነት ይከበባችሁ ማለት ነው እንጂ መቼም አሁን የተጸለየበት ቀበቶ ብለን የምንገዛው የእውነት ቀበቶ የለም እኮ። ምን ማለት ነው? የእውነት ህይወት ይኑራችሁ ነው። ሁለንተናችሁን እውነት ይክበባችሁ፣ ማንነታችሁ በእውነት የታሰረ ይሁን። ጴጥሮስ መልእክት ላይ ወገባችሁን ታጥቃችሁ የሚል ቃል አለ። ልክ እንደዚሁ የልባችሁን ወገብ ታጠቁ ይላል። ስለዚህ ምንድነው? ጸንታችሁ ልትቆሙ የምትችሉበት የእግዚአብሔር እውነት ያስፈልጋችኋል ነው የሚለው። አንዱ የመንፈሳዊ ውጊያ የእግዚአብሔር ዕቃ ጦር አንሱና ልበሱ የተባለው መሳሪያ ምንድነው ማለት? እውነት ነው። እስቲ ጉባኤው ጮክ ብሎ እውነት ይበል እስቲ። እውነት። ፈረንጆቹ እንደዚህ ይላሉ፣ ሁሉ እውነቶች የእግዚአብሔር እውነት ናቸው ይላሉ። እግዚአብሔር እውነት ነው። ቃሉ እውነት ነው። ጌታችን ኢየሱስ ክርስቶስ እውነት ነው። እግዚአብሔር ይባረክ። ስለዚህ እውነት ዙሪያችሁን የያዛችሁ እያለ ነው። ሁለተኛው ምንድነው የሚለው? የጽድቅ ጥሩር ይላል። መታጠቂያ ካለ በኋላ ደግሞ ቸስት ልብ አካባቢ ላይ ደግሞ የጽድቅ ጥሩር። ይሄ ጥሩር ታውቃላችሁ፣ አንዳንዱ ከቁርበት ነው የሚሰራው። አሁን ደግሞ ከተለያዩ መሳሪያ ተከላካይ ብረትም ስፖንጅም አድርገው ሰራዊቶች የሚታጠቁት እዚህ ጋር አይታችኋል። ያ ማለት ነው። ስለዚህ የጽድቅ ጥሩር ደግሞ ምን ብላችሁ ይላል? ለብሳችሁ ይላል። እናንብበው። አሜን። የጽድቅን ጥሩር ለብሳችሁ ይላል። ይሄ ደግሞ ያለ ምንድነው ያለው? የጽድቅ ጥሩር የሚባለው ደግሞ ጽድቅ ነው፣ ራይቸስነስ። ልባችሁ በጽድቅ የተጠበቀ ይሁን ማለት ነው። መሳሪያዎቹ እናንተ እንዳሰባችኋቸው ልቀቅ፣ ንቀል፣ ትከል፣ ፍረስ አይደሉም። በጽድቅ ልብን መጠበቅ ነው። ጽድቅ ማለት ከእግዚአብሔር ጋር መቆም ማለት ነው። ጽድቅ ማለት ብዙዎች በሚሄዱበት መንገድ መሄድ ማለት ሳይሆን ከእግዚአብሔር ጋር ብቻችንን መሄድ ማለት ነው። እደግማታለሁ እንጂ በጣም ቅመም ናት። ጽድቅ ማለት ከእግዚአብሔር ጋር ብቻችንን መሄድ ነው። ሰው ሁሉ በሚሄድበት መንገድ መሄድ ጽድቅ አይደለም። አሁን እንደዛ ነው አይደል? ብዙ ሰው ካጨበጨበለት ያ ነገር እውነት ይሆናል አይደለ? ኖ። ጽድቅ ማለት ለብቻችንን ከእግዚአብሔር ጋር መሄድ ማለት ነው። ጽድቅ ልባችንን ፕሮቴክት እንዲያደርገው። አሜን አላችሁ? ሶስተኛው የሰላም ወንጌል ጫማ። የሰላም ወንጌል ጫማ። በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላል። ስለዚህ ምን ያስፈልጋል ካላችሁ እንደ ጫማ ልንቆምበት የሚገባው ደግሞ ምንድነው? ወንጌል ሰላም ነው። ወንጌል ባይዘው ሰላም ነው። ወንጌል ብሎ ጠብ የለም። ሰምታችሁ? ወንጌል ብሎ ጠብ የለም። ወንጌል ሰላም ነው። የመልእክቱ ማዕከላዊ ድምጽም ሰላም ነው። ሰላም ለሁሉ ይሁን ነው። አንዳንድ ጊዜ የሚያጣላ ምንድነው? ፐርሰናል ኢንተረስት ነው። ወንጌል አጣላም። ስለዚህ ጳውሎስ የሰላምን ወንጌል ተጫሙ ነው የሚለው። መቆሚያችሁ፣ ፋውንዴሽናችሁ፣ መሰረታችሁ ምን ይሁን እያለ ነው? የእግዚአብሔር ቃል የሆነው ወንጌል፣ የሰላም ወንጌል። አሜን። አራተኛው የእምነት ጋሻ። እነዚህ እስካሁን ያነሳኋቸው ልበሱ የተባሉ ናቸው። የእምነት ጋሻ አንሱ ነው። መቼም ጋሻ አይለበስም። የእምነት ጋሻ ደግሞ ከጠላት የሚወረወሩ ፍላጻዎችና ቀስቶችን ወደኛ እንዳይመጡ የምንከላከልበት ነው። መከላከያ ነው። በጣም ስሙ፣ መከላከያ ነው። አንዳንዱ የሚለበስ መከላከያ ነው፣ የምንጠነክርበት ነው፣ የምንቆምበት ነው። ከዛ ደግሞ የምንከላከልበት ነው። በኋላ የምናጠቃበትን ደግሞ አሳያቸዋለሁ። የእምነት ጋሻ ይላል። የእምነት ጋሻ ያዙ ይላል። የእምነት ጋሻ ማለት ምንድነው? ሰይጣን ትልቁ ስራው በሽንገላ ጥርጣሬን በልባችን መሙላት ስለሆነ እኛ ደግሞ በእግዚአብሔር እውነት ላይ በማመን ልባችን በእምነት ይሞላል ማለት ነው። ባይዘው ሰይጣን ምንድነው? በተናገር እስቲ ለኔ መልእክት ምንድነው ብትሉት፣ ትወርቃለህ፣ ትጠፋለህ፣ ትሰበራለህ፣ አለቀልህ፣ ነገ ሞት ነው ያለው፣ እገልሃለሁ ነው የሚለው አይደል? እኛ ደግሞ እግዚአብሔር አትኖራለህ ብሎኛል፣ አልሞትም በህይወት እኖራለሁ በማለት ነው የምንቋቋመው። ፌዝ እግዚአብሔር በእምነት መንፈስ ይሙላችሁ። እስቲ ጮክ በሉና እምነት በሉ ባካችሁ፣ እምነት። ስለዚህ የእምነት ጋሻ ሲል የምንከላከለው በእምነት ነው። እምነት ያስፈልጋል። አምስተኛው የመዳን ራስ ቁር ይላል። የመዳን ራስ ቁር። ይሄ ደግሞ ምንድነው የሚያወራው? ራስ ቁር ማለት አእምሮን የሚሸፈንበት የዕቃ ጦር ነው። ለምንድነው የመዳን ራስ ቁር ያስፈልገው ስትሉ፣ አእምሮአችን በደህንነት ጉዳይ ምን መደረግ አለበት? መጠበቅ አለበት። በሳልቬሽን ጉዳይ መጠበቅ አለበት። ምክንያቱም ውጊያው የሚካሄደው የሚጀምረው ከየት ነው? አእምሮ ነው። ስለዚህ የመዳን ራስ ቁር አድርጉ፣ ሄልሜት አድርጉ ይለናል።
ተኛው ስድስተኛው ይመስለኛል የመንፈስ ሰይፍ ይላል። ይሄ ደግሞ የምናጠቃበት ነው። የመንፈስን ሰይፍ ያዙ ይልና ይኸውም የማን ቃል ነው ይለና የእግዚአብሔር ቃል። እግዚአብሔር ለዘላለም የተባረከ ይሁን። የእግዚአብሔር ቃል የተጠቀሰው አንዱ ሰይፍ ነው። ሰይፍ ደግሞ ምን የምትልበት ነው? የምትቆራረጥበት ነው። ጌታ ኢየሱስ ክርስቶስ መንፈሳዊ ውጊያ ገጠመው ማቴዎስ 4 ላይ የእግዚአብሔር ልጅ ከሆንክ ይህንን ድንጋይ ዳቦ አድርግ ሲለው ዘዳግም ላይ ነው ሄደው ሰው ከእግዚአብሔር በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ሰይፍ አየ። ኢየሱስ ለዘላለም ጌታ ነው። ለሁለተኛም ጊዜ መጣና እንደዚሁ ሰግደልኝ ምናምን ሲለው ለእግዚአብሔር አምላክ ስገድ እሱም ብቻ አምልክ ተብሎ ሰይፍ ነው። ሃሌሉያ አሜን። ከዚህ ላይ ወርውር ምናምን ብሎ በተጻፈ ነው እንዴ ያለና እሱን ከመዝሙር 91 ላይ ተጠቀሰ። እግሮች በድንጋይ እንዳይሰናከሉ መላእክትን ስላንተ ያዛል ተብሎ ተጽፏል አለው። ጉዳዩ በተጻፈ ከሆነ ለምጣኔም በተጻፈ ብሎ ማለት ነው። ባይዘው ሰይጣን ይጠቅሳል። ከመዝሙር 91 ላይ ተጠቀሰና ሲመጣ እሱም አሁን ከዘዳግም ነው። ሶስቱንም ከዘዳግም ነው የመጣው የመዘዘው ሰይፉ። እግዚአብሔር አምላክን አትፈታተን ትቶት ሄደ ይላል። እግዚአብሔር ሰይፍ እንድትታጠቁ ይፈልጋል። አሜን። ሐሙስ ሐሙስ እየመጣችሁ የምታረጉት ይሄን ሰይፍ እየሞላችሁ ነው። ወደ ሰገባችሁ ቃሉን እየተሞላችሁ ነው ያላችሁ። እባካችሁ ለእግዚአብሔር አሜን በሉ ባካችሁ። የጦር ዕቃዎቹ እነዚህ ናቸው። ሶስተኛው ከቁጥር 18 እስከ በመንፈስ ጸልዩ ነው የሚለው። በመንፈስ መጸለይ ነው። ጳውሎስ በመንፈስ መጸለይ ማለት ምን ማለት ነው ካላችሁ እኛው በመንፈስ መጸለይ ምንድነው? ለኛ አይን ጨፍኖ መጸለይ ነው። ጳውሎስ በመንፈስ ጸልዩ ነው የሚለው በሁሉ አይነት ልመና ይላል በአዲስ መደበኛ ትርጉም ላይ። በሁሉ አይነት ልመና ሲል በመቃተት በመማለድ በሁሉ አይነት ልመና። ከዛስ በመንቃትና በማሰብ እንደ ባለ አእምሮም ደግሞ ጸልዩ ይላል። በትጋት ልመናን አቅርቡ ይላል። በመንፈስ መጸለይ ማለት አእምሮን መጣል ማለት አለ እንጂ በጣም ስሙኝ እኔ ወዳጆች፣ ቸርች ውስጥ በጣም የምንሸወደው ነገር አእምሮን ጣል እንባላለን። አእምሮ አይጣልም። አእምሮ የእግዚአብሔር በጣም የሚሰራበት መሳሪያ ነው። እዚህ ቤት ምን ይደረጋል አእምሮ ካላችሁ አእምሮ ይታደሳል። ኤፌሶን ምዕራፍ 4 ቁጥር 17 እስከ 24 ስትማሩ ታስታውሳላችሁ። በአእምሮአችሁ መንፈስ ታደሱ። አሕዛብ ግን በአእምሮ ከንቱነት ይመላለሳሉ፣ እኛ ግን አእምሮአችን ምን እናደርጋለን? እናድሳለን። ከዛ 3 ላይ መጣ ታስታውሳላችሁ። ሁለተኛውን ጸሎት ሲጸልይላቸው እንዲህ እንዲሆን በመንፈሱ በኃይሉ በክብሩ እንድትበረቱ እንዲህ እንዲያረጋችሁ ጥልቀቱ ፍቅሩ እንድታውቁ አለና ከምንለምነውና ከምናስበው በላይ አብልጦ ማድረግ ለሚቻለው ይላል። ለካ እንደ ባለ አእምሮ ነው የሚጸልየው። አሁን ቸርች ውስጥ እንደ ባለ አእምሮ ስትጸልይ ራሱ በአእምሮ አትሁን ካደው ትባላል። እንዴት ነው? በአእምሮ ነው እንደው መጸለይ። እኔ አይደለም ያልኩት እንግዲህ በመንቃትና በማሰብ በትጋት ልመናን አቅርቡ ይላል አዲሱ መደበኛ ትርጉም። ስለዚህ እንደ ባለ አእምሮ ምን ጸልያለን። ጌታ ግን የሚመልሰው እንዳሰብነው ያህል አይደለም። የሱ መልስ እንዳሰብነው አይደለም፣ ከለመነውና ከምናስበው በላይ። አረ እናንተ አሜን በሉ ባካችሁ። እስቲ እንደዚህ በሉ፣ እምለምነውን የሚመልስልኝ በሉ እስቲ ባካችሁ። ከማስበውና ከምለምነው በላይ ነው በሉ እስቲ። ስለዚህ እንደ ባለ አእምሮ ነው ጳውሎስ ባይዘው ጳውሎስ የጸለየላቸው the prayer of enlightenment ይባላል። የአብሮት ጸሎት ነው ምዕራፍ 1። ምዕራፍ 3 ላይ የጸለየላቸው ደግሞ the prayer of empowerment ይባላል። በክብሩ እንዲበረቱ ነው የጸለየላቸው። ይሄን ሲጸልይ ሳያቀው የሆነ መንፈስ ገብቶበት የሚለውንና የሚለፈልፈውን ሳያቅ አይደለም የጸለየው፣ ኢንቴንሽናሊ ለኤፌሶን አማኞች ነው የጸለየው። ለቆላሳይስ የጸለየውን ስታይ ደግሞ ይለያል። ለነሱ ደግሞ የፈቃዱን ዕውቀት እንድታውቁ መንፈሳዊ አእምሮና ጥበብ እንዲገጥምባችሁ ይላቸዋል። ስለዚህ ኢንቴንሽናሊ እንደ ባለ አእምሮ በትጋት መጸለይ አለብን። ስለዚህ በመንፈስ ጸልዩ ማለት በማስተዋል ጸልዩ ነው እንጂ የምትጸልዩትን አታቁም ማለት አይደለም። እንጂ ካረምኩ ይበቃኛል። ምን ጸልዩትን አታቁም ማለት በመንፈስ መጸለይ ማለት መለፍለፍ አይደለም። እንደ ባለ አእምሮ በማሰብ በመንቃት ኮንሺየስ ሆነን መጸለይ ነው። ሲመልስ ግን ጌታ እንዳሰብነው አይደለም፣ ካሰብነው በላይ ነው የሚመልሰው። በመንፈስ ጸልዩ ይላል። ሌላ የሚያቀርበው ምንድነው? ለቃሉ አገልጋዮች ጸልዩ ይላል። እቺ በጣም ጻፉ፣ አደራም ስለምሰጣችሁ ለኔ ለቃሉ አገልጋዮች ጸልዩ። ለቃሉ አገልጋዮች ምን ጸልዩ ይላል ጳውሎስ? እስረኛ ነኝ፣ ስለዚህ እንዳልፈራ በድፍረት ያለ ፍርሃት መናገር እንድችል የምናገረውን ደግሞ እንዲሰጠኝ
ለኛም ጸልዩ። ስለዚህ በመንፈስ ጸልዩ ማለት ሌላኛው ይሄ ነው። ለቃሉ አገልጋዮች ጸልዩ። እግዚአብሔር ለዘላለም የተባረከ ይሁን። ቆላስይስ አንደኛ ተሰሎንቄ መልእክት ምዕራፍ 3 ላይ ይላል በቀረውስ ይላል የእግዚአብሔር ቃል በፍጥነት እንዲሰራጭና እንዲሮጥ ለቃሉ ጸልዩና ለኛም ለቃሉ አገልጋዮች ሁሉ ለእምነት አይታዘዝምና ከአመፃ እንዲያድነን ለኛም ለቃሉ አገልጋዮች ጸልዩልን ይላል። እና አንዱ የተሰጣችሁ አደራ ለኛ ለነፍሳችሁ መጋቢዎች ቃልን ለሚያመጡ ጸልዩልን፣ በማሰብ ጸልዩልን። ጌታ ለዘላለም ይባረክ። አራተኛው የከፈልኩት ከቁጥር 21 እስከ 24 ነው። ይህንንም የመጨረሻ ሰላምታ ብየዋለሁ። የመጨረሻው ሰላምታ ላይ ያስደነቀኝ ምንድነው? በሐዋርያዊ ቲም ውስጥ ያለው መቀባበል በጣም ያስደንቃል። ታስታውሳላችሁ? ቲኪቆስ የሚባለው ሰው መልእክቱን ይዞ መጥቷል፣ ልኬዋለሁ። እሱ ደግሞ ተወዳጅ ወንድምና ታማኝ አገልጋይ ነው ብሎ አፕሪሼት ያደርገዋል። ይሄ ብቻም አይደለም፣ የኛን ሁኔታ ደግሞ እንዲነግራችሁና በሰምታችሁ እንድትበረታቱ ነው ይላል። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ እርስ በርስ ሐዋርያት በቲማቸው ውስጥ መቀባበልና መከባበር እንዳለ ታያላችሁ። ከህዝቡ ጋር ደግሞ ጥሩ አይነት መስተጋብር አላቸው። ስለኛ እየተጨነቃችሁ ነው፣ ስለኛ ሰምታችሁ ኢንካሬጅ እንድትሆኑ ፈልጋለሁ ይላል። ከዛ በኋላ የመጨረሻው ቡራኬ ያነሳል ማለት ነው። የመጨረሻውን ቡራኬ ቆመን ነው የምንለው። የመጨረሻ ንግግሬ እንደዚህ ነው። እንቁም እግዚአብሔር ዛሬ እንድንበረታ የተናገረን ለመንፈሳዊ ውጊያ ነው። ውጊያው ምን እንደሆነ ነግሮናል። ከማን ጋር እንደምንዋጋ ነግሮናል። ዕቃ ጦሮቹ ምን አይነት እንደሆኑ ነግሮናል። መለበስ ያለበት እንድንለብስ ነግሮናል። ምንሳው እንድናነሳ ነግሮናል። ከሁሉ በላይ ደግሞ በመንፈስ እንድንጸልይ ነግሮናል። እግዚአብሔር ለዘላለም የተባረከ ይሁን። እንደዚህ ልላችሁ ነው መጨረሻ ላይ ራይት ነው። አሁን ያለነው በጦር ሜዳ ነው። በጦር ሜዳ አለን ማለት ግን ሁሉ ጊዜ ውጊያ አለ ማለት ግን የኢትዮጵያ ሰራዊት አሁን በየዳር ድንበሩ በጦር ሜዳ ነው ያለው። ራይት ነው ግን ውጊያ አለ? ቶክስ አለ? የለም። ሬዲ ሆነን እንድንቆም እግዚአብሔር ይፈልጋል። ሬዲ ሆነን ማለት ነው ጸንተን እንድንቆም እግዚአብሔር ይፈልጋል። እግዚአብሔር ለዘላለም የተባረከ ይሁን። እንደዚህ የሚለውን በረከት ልናገር ነው። እጆቻችሁን ዘርጉ። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁን። እደግመዋለሁ። ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር በዱከም ላለች አጥቢያ ቤተ ክርስቲያን ከእምነት ጋር ይሁን። ጌታችንን ኢየሱስ ክርስቶስን ባለመጥፋት ከምትወዱ ሁሉ ጋር ጸጋ ይሁን። ሕዝቡም አለ አሜን። ለእግዚአብሔር ክብር እንስጥ በእልልታና በጭብጨባ።